ለጌታ አሜን ሃሌሉያ። ዮኒ በጣም ስማርትና ሶሻል ሚዲያ የቆየ ልጅ ነው። በጣም ያራዳ ልጅ ነው። ዮኒ ይኸውልሽ መንግስት ጋር ተጠግቶ አየው አልሆነም። ህዝብ ተቃወመው። እናታቻ ናት ተዘቅዘቃ ማራልና ቶ ሴቶችን ማጋባት ጀመር። አላዋጣው። ያ ማዳም ቀሞችን አስቸግሮ ተንቀሳቀስ። አላዋጣው። ከዛ ሙስሊም ሆነ። አላዋጣው። ኦርቶዶክስ እናትና ልጁ ቢል 16 ዓመት ሞላው። ጠብ የሚል ነገር የለም። ያራዳ ልጅ ምን ሆነ እንደምታተከልሽ ልክ እንደ ጥበብ ወርቅዬ ሲያየው ይወዳ በሚባል ሜዳ ላይ የወደቀ ልጅ ነበር። ምንም የለው እዚህ ከተማው ቆን ታስሮ ምናምን የነበር ነው። አሁን ይሄ ልጅ ገባና ሚሊዮነር ነኝ አለና እየመጣ ይሰድበው። የተቀመጥክበት ሶፋ ቂጥን ይዞት ወደ ውስጥ ገባ አለው። አንድ ቀን እኔ ተሰምቶኛል። ዮናስ እንደዛ ዮናስ ሲያዳምጥ ቆየና እንዴ ያራዳይቱ ልጅ የልደታ ልጅ እኔ ምን አጨቃጨቀኛልና ጴንጤ ሆነ። አሁን ልንገርሽ በስነ ስርዓት ዮናስ ትክክለኛውን መክሊቱን ያገኘ ሂዘ ፓስተር ነው። መማለጃ ትፈልግ እጅ መንሻ ለምሕረት የለ መጨረሻ እንዲያወደኸኝ ነው ያየሁት በከፍታ ስፍራ የወጣሁት የኔ ጌታ ወደዋለ አንተ ብርታት ሰው ሆኛለሁ በከበረ ፓስተር ማኛው ሞጣ እግዚአብሔር እንግዲህ ይፈውሰው እንደኔ ብያለ ነው። መጀመሪያ ፓስተር ማኛው ለራስ ጸልይ፣ ለኑሮ ጸልይ። እኔ እውነቱን ልንገር ከኢኮኖሚ ጥገኝነት ለመውጣት ጸልይ። ፓስተር ማኛው ማግኘቲ ለራስሽ ብትጸልይ መጀመሪያ አይቀልም። እኔ ያራዳ ልጅ ነው ብያቸዋለሁ። እኔ ዮናስን የሚናገር ሰው በጣም ይደብረኛል። አርቲስቲክስ ነው በቃ ኢዝራኤል ዘመኑ ነው። ጥበቡ ወርቅዬ እኮ ፀጉሩን ተላጭቶ የገባ ጊዜ ነበር መግባት የነበረበት። ቦታው ተያዛው። አሁን ምናልባት የፓስተር ማኛው ግን ቦታ አለው። እንግሊዘኛ አጣርቶ ነው የሚናገር። ጴንጤ በጠቅላላ ጉልድፍ ነው። እንኳን እንግሊዘኛ ሊናገር ጌታ ያድናል ምንድነው እያለ ነው የሚሰብከው። ይሄ ሰውዬ አማርኛ ይችላል፣ እንግሊዘኛ ይችላል። አሁን የፓስተር ማኛው ቦታ አለው። እንደነ ሸዋፈራው ያለው ግን ተበልቷል፣ ተነቅቷል። ቀድመ ከነ ጥበብ ወርቅዬ በፊት መግባት ነበረብህ።